ለምጄዋለሁ እየለመድኩት ነው መልመድ አልቻልኩም ልመደው የሚሉ ኤክስፕሬሽኖችን ዛሬ በእንግሊዘኛ እንላለን የመጀመሪያው ለምጄዋለሁ ኦኬ ሶ ይሄንን የምንጠቀመው ወይም ደግሞ ይሄንን የምንለው used to በሚል የፍሬዘል ቨርብ ነው used to ኦኬ ሶ used to እንጠቀምና ወይ ደግሞ this is a kind of expression ለምጄዋለሁ የሆነ ነገር ለምጄዋለሁ ስትሉ የምትጠቀሙት I am used to it ኦኬ it የምትለዋ የለመዳችሁትን ነገር ነው የምታመጣው it ማለት ነው ለምጄዋለሁ ምንድነው የምትሉኝ I'm used to it ኦኬ እየለመድኩት ነው በሉኝ ኦኬ እየለመድኩት ነው ካላችሁ ደግሞ you have to use the ing form of getን ታመጡና I am getting used to it እስቲ በሉኝ እየለመድኩት ነው I am getting used to it ቀጥሎ ያለው ትለምደዋለህ በሉኝ እስቲ ትለምደዋለህ ኦኬ ይሄኛው ደግሞ ምን ይሆናል you will get used to it because future ነው የምታረጉት ትለምደዋለህ ስትሉ ማለት you will get used to it you will get used to it ኦኬ ይሄኛው ሶስተኛው ነው አራተኛው ለመልመድ አልቻልኩም ኦኬ ልለምደው አልቻልኩም ደግሞ ስትሉ የምትጠቀሙታል I couldn't get used to it I couldn't get used to it በጣም ጥሩ አምስተኛውን ደግሞ ምንድነው የምንለው ለመልመድ በጣም ይከብዳል ወይ ደግሞ ለመልመድ ያስቸግራል ብላችሁ ስመጡ it's hard to get used to it ላላችሁ it's hard to get used to it የናንተ አንድ አሳይመንት አለ ትችለዋለህ ወይ ደግሞ ልመደው ወይም ደግሞ ቻለው ስትሉ ምንድነው የምትሉት ቨርቧን ከፊት ለፊት getን አምጡና ትሰሩታላችሁ ማለት ነው so we'll see you next time bye for now